በጌታ ይሁንብኝ ትጸጸታለህ ሰላትህን በመተውህ وستندم على ضياع ትጸጸታለህ ጊዜህን በማባከን ولن ينفعك الندم ጸጸት ግን አይጠቅምህም أولم نعمركم በእርሱ ውስጥ ያስታወሰን ሰው ما يتذكر فيه من تذكر የሚገሰጽበትን ዕድሜ ያላቆያችሁም ነው አስጠንቃቂ መጥቶላችሁ አላስተባበላችሁ ስለዚህ ቅመሱት ለበደለኞች ምንም ረዳት የላቸው በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁም ነው አስጠንቃቂ መጥቶላችሁ አላስተባበላችሁ ስለዚህ ቅመሱት ለበደለኞች ረዳት የላቸው ተሰነቅ ለዚያ ቅሮት ለሌለው ሞት የባሮች ቀጠሮ ለሆነው ምንም ያህል ብትወነጅል በሕይወት እያለህን ቶብት ከመተኛትህን በፊት ንቃ ትጸጸታለህ ትጸጸታለህ ያለ ስንቅ ከሄድ ፈጣሪ በሚጠራ ጊዜ ምድለቢስ ትሆናለህ ያስደስታል የሰዎች ጓደኛ ሆነህ እነሱ ስንቅ ኖሯቸው አንተ ያለ ስንቅ ስትሄድ ዘይድ ኑመይሪ እንዲል ነበር ሞት የሚመጣበትን ጊዜ አውቄ ቢሆን ኖሮ በሐዘንና በጭንቀት ተጠብቀው ነበር እስኪመጣብኝ ድረስ ታዲያ እንዴት ሊሆን ነው ሳላውቀው ታዲያ እንዴት ሊሆን ነው እኔ ሳላውቀው በጧት ይምጣ በማታ የመጨረሻ ንግግሬ ልብ የምትለኝ ከሆነ አንተ በሁኔታ ደስተኛ ነህ አንተ ዝግጁ ነህ ሞት ቢመጣ ዛሬ ዝግጁ ነህ አንተ በጥሜት ላይ የዘወተርክ ዝንጉ ሆነ ነገ ባንተ ላይ ጥሪ ይደረጋል ابن عباس رضي الله عنه እንዲህ ብሎ ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው አምስት ነገሮችን ከአምስት ነገሮች በፊት ወጣትነትን ከርጅና በፊት ጤንነትን ከምን በፊት ሀብትን ከድህነት በፊት ትርፍ ጊዜህን ከመጣድ በፊት ሕይወትህን ከመሞት በፊት አንተ በሚመች ጊዜ ላይ ነህ አንተ በሚመች ጊዜ ላይ ነህ የቀረውን አስተካክል ይቅር ይባልልሃል ያለፈውም የቀረውን ካልሆነ ግን ባለፈውም በቀረውም ትያዛለህ መቼ ነው የሕይወትን ዋጋ የምናውቀው ሞትን ስናየው የሕይወትን ዋጋ እናውቃለን ያኔ እንጠራለን መልስ አይሰጠንም አላህን ፍሩ የአላህ ባሮች አላህን ፍሩ የአላህ ባሮች ባለፈው ተገሰጹ ከዘመናትን ባለቀው የሞትን ድንገተኝነትን ፍሩ አላህ በሞትና በሰከራቱ ላይ ያግዘን በቀርና በጽልመቱ ላይ የቂያማ ቀንና ጭንቀቱን አላህ ከቀናቶች ሁሉ ደጉን አንተ የምናገኝበት አድርገን ጌታችን የነፍሳችንን በድለናል ካልማርከን ካላዘንክልን ከከሳሪዎች እንሆናለን